በወሎ ውስጥ 200 በአፄ ኃይለ ሥላሴ አወቃቀር በ12 አውራጃ በ36 ወረዳ የተከለለች ነበረች። በ12 አውራጃ ብቻ 222 ሲንተሮች የዕልም ማዕከላቶች ነበሩ። ቁርአንና ተፍሲሩ ይቀራ ነበር። ሐዲስና ሸርሑ ይነበብ ነበር። ፊቅህ በየአይነቱ ሲራ ነበዊያ የነብዩ ታሪክን ሰለላሁ ዐለይሂ ወሰለም የእስልምና ታሪክ ተውሂድ በየአይነቱ አረበኛ ቋንቋ ኡሱል አልፊቅህ እነኚህ የትምህርት ዘርፎች በሙሉ ይሰጡባት ነበር። በዚህ 12 አውራጃ ውስጥ ብቻ ከሌሎች ክልሎች የሚመጡትም ተጽዕኖ ተደርጎባቸው ዕልምና ዕውቀት እንዲቀስሙ ተቀብለን ስናስተናግድ ነበር። እዚህ ክልል ውስጥ አንድ ምሳሌ ብቻ ልሰጥ። ሼህ ሰይድ ቀጥበሪ የሚባሉ ሰይድ ቡሽራ 770 ኪሎ ሜትር ተጉዘው 17 ቀን በእግራቸው ተጉዘው ካቋረጡ በኋላ ዳና መጥተው ነው ዕልምና ዕውቀትን የቀሰሙት። ሼህ ኢሳ ቀጥበሪም እንደዚሁ እናገኛለን። ሌሎች ምሳሌዎች ብዙ ናቸው። በዚህ በ222 ክልሎች ውስጥ ለምሳሌ ብንጠቅስ ቦረና ብቻ 74 ማዕከላቶች ነበሩ። ወረበኑ 12፣ ደሴና ዙሪያዋ 90፣ አልቡኮ 51፣ ቃሉና ዙሪያዋ 107፣ አምባሰል 68፣ የእጁ 78፣ ራያ 130፣ ወረኢሉ 14፣ ቆጣዋግ 6፣ አውሳ 11፣ ደላንታ 1፣ ላስታ 1፣ በአጠቃላይ 643 አንቱ የተባሉ ዑለማዎችን ፈልፍላለች። እነኚህ ማዕከላቶች 643 በዛ ቀውጢ ሰዓት ላይ እንኳን 643 አይደለም አንድም ማፍራት ከአቅም በላይ በሆነበት ጊዜ ወደ እነኚህ እስላማዊ ክልሎች በመምጣት ከትግራይ 12 ዓሊሞች፣ ከጎንደር 9፣ ከጎጃም 7፣ ከወለጋ 3፣ ከኢሉባቦር 10፣ ከሲዳሞ 1፣ ከባሌና አርሲ 6፣ ከሸዋ 15፣ ከደቡብ ወሎ 7፣ ከደቡብ አገራችን ማለት ነው 7፣ ከአላባ 1 እየመጡ ዕልምና ዕውቀትን ቀስመዋል። የወሎ ገበሬዎችና አርሶ አደር እነኚህን ዜጎቻችንን ከሌላው ክልል መጥተው ዕልምና ዕውቀትን ለመቅሰም ሲመጡ ቀለባቸውን አሟልቶ ማረፊያቸውን አሟልቶ ነው ያስተናገዳቸው። የእነኚህ ማዕከላቶች ኃላፊነት እነኛን አምጥቶ አስተምሮ ወደ ክልላቸው መሸኘት ወይም ከነሱ ወደ ክልሎች ወደ ተለያዩ ክልሎች መላክ ነበረ። ይህንን ዓላማ ተግባራዊ ለማድረግ ምክንያቱም እንዳልኩት በኢትዮጵያ የሚገኙ ሙስሊሞች ብሔር አልለወጠም ነበር፣ አልቀየረም ነበረ። ስለዚህ የኺላፋ መርሆ የሚለውን የገጠር ዑለማዎች መሰረቱ። በማን ጀመረ? ፈቂህ ሐሺም አልሐረሪ በሳቸው ጀመረ። ከፈቂህ ሐሺም አልሐረሪ ወደ ሼህ አሕመድ ቢን ሷሊህ አርጎባ፣ ከሳቸው ወደ ፈቂህ ዙበይር፣ ከሳቸው ወደ ሼህ መሐመድ ሻፊ ንጉሲ፣ ከሳቸው ወደ ሼህ ሰይድ ፈቂህ ዙበይር፣ ከሳቸው ለጀማልዲን አልአኒ፣ ከዛ ወደ ዳንኤል አወል፣ ከዳንኤል አወል ወደ ዳንኤል ታኒ፣ ከሳቸው ደግሞ ወደ ሼህ አብዱራሂም ራዲስ ከረም ሙጃሂዱ፣ ከሳቸው ወደ ሼህ መሐመድ ዘይን ተላለፈ። ዳንኤል ታሊስ ምንላቸው እንግዲህ ይሄ ተጠባባቂ ኃላፊ ብለው የመሰረቱት አንደኛ ለኡማው ትምህርት እንዲሰጡና ትምህርቱ እንዲቀጥል ኡማው ሙስሊም ሆኖ እንዲቀጥል የተደረገበት ስልት ነበር ማለት እንችላለን። ይሄ ኒዛም አልኺላፋ በኢትዮጵያ ውስጥ ለ200 ዓመት ቆይታ አድርጓል። እያንዳንዱ ኸሊፋ 23 ዓመት ነው ቆይታ ያደረጉት። ይሄ ደግሞ ቁርአን የወረደበት ዘመን ጋር ይመሳሰላል። ያላህ ጥበብ አለበት እዚህ ላይ። ከዛው ጋር በተያያዘ እነኚህ ዑለማዎች ለነሱ ልጆቻቸውና ዘመዶቻቸውን አልነበረም የተኩት። ዕውቀቱ ትምህርቱ እንዳይቋረጥ ብለው ሌሎች ችሎታ ያላቸው ዑለማዎችን እየተኩ ነው ያረፉት። ለምሳሌ ሼህ ፈቂህ ሐሺም 5 ዑለማዎችን ተክተዋል። ሼህ አሕመድ ቢን ሷሊህ 3፣
ሼክ ፈቂ ዙበይር 7 ሼክ መሐመድ ሻፊ ንጉሲ 4 ሼክ ሰይድ ፈቂ ዙበይር 9 ሼክ ጀማልዲን አልአንይ 24 ሼክ ዳንኤል አወል 23 ሼክ ዳንኤል ሳኒ 33 ሼክ አብዱራሂም ኑር አዲስ 18 ሼክ መሐመድ ዘይን 13 ዑለማዎችን ተከተው ነው ያረፉት። ልጆች ንብረት መኪና ቤተ መንግስት አይደለም ተተው ያለፉት። እነ ዑለማ ድርሃምም ወላ ባንክ አይደለምና ሂሳብ አይደለም ያሳለፉት። ዕልምና ዕውቀትን ነበር ለኡማው ተከተው የሄዱት። በዚህ አይነት ነው እንግዲህ ዲኑን እስልምናውን እንዲጠበቅ አርገው ያሳለፉት ማለት ይችላል። ይሄ ነው የዚህ ክልል ታሪኳ የወሎ